ጤና ይስጥልን። ዶክተር ብሩክ ብርሃኑ እባላለሁ። ይህ ኢንላይትን ፖድካስት ነው። ዛሬ ስለ ትህትና እንነጋገራለን። ወደ ትሁት ሰው ሳናቀው እንሳባለን። እንዴት ብንል ትህትና እንደ ውድ ጌጥ ነው፣ አለመታየት አይችልም። ትህትና እንደ ውድ ሽቶ ነው፣ ከሩቅ ይስባል። በንግግራችን፣ በባህሪያችን፣ በድርጊታችን ይገለጣል። ትህትና ምንድን ነው? ትህትና ማነስ ሳይሆን መተናነስ፣ ደካማነት ሳይሆን የጥንካሬዎች ምንጭ፣ ብርታትና ድክመታችንን የምናውቅበት አስተዋይነታችን፣ ከስህተታችን ለመማር የማናውቀውን ለመጠየቅ የማናፍርበት ድፍረታችን፣ ከኔነት ስሜት ወጥተን ሌሎችን የምናስቀድምበት ቅንነታችን፣ ትህትና ምላሽ ሳንጠብቅ የምንሰጠው ብዙ የምናተርፍበት ስጦታችን ነው። ትህትናን ገንዘባችን እናርግ። ትሁት ሰው ያለው ስብዕና። ትሁት ሰው ስለ ራሱ ያውቃል፣ ሰልፍ አዌርነስ አለው። ሰልፍ አዌርነስ ማለት ራስን ማወቅ ማለት ነው። ስለ ራሳችን ያለን የመረዳት አቅም፣ የራሳችንን አስተሳሰብ፣ ስሜት፣ ብርታት፣ ድክመት፣ በእኛና በሌሎች ላይ የሚያደርሰውን ተጽዕኖ ማወቅ ማለት ነው። ትህትና የሕይወታችን መስታወት ነው። ስለ ሰዎች ለማወቅ ከመጣር ይልቅ ራሳችንን እንድናውቅ፣ ወደ ራሳችን እንድንመለከት ይረዳናል። ትህትና ግልጽና እውነተኛ የሆነ ራስ የማወቅ ማንነትን ይፈጥርልናል። ጥንካሬያችንና ድክመታችንን ስለሚያሳየን ያልሆነውን ስንሆን አንገኝም። ትህትና ስለ ራሳችን ውስንነትና ጉድለት እንድናውቅ ይረዳናል። ስለዚህ ሁሌም ለመጠየቅ፣ ለማወቅ፣ አዲስ ነገር ለመማር በር ይከፍትልናል። ትህትና ድክመታችንንና ስህተታችን ሲነገረን ራሳችንን ከመሸፈን ይልቅ የተሰጠንን አስተያየት እንድንቀበል፣ እንድንለወጥ ይረዳናል። ሌላው ትሁት ሰው ያለው ስብዕና ወደ ራሱ ያያል። ሰልፍ ሪፍሌክሽን ወይም ወደ ራስ ማየት ማለት ጊዜ ወስደን የራሳችንን ሐሳብ፣ ስሜታችንን፣ ተግባራችንን፣ ተሞክሯችንን በታማኝነት ተመልክተን ራሳችንን የምንረዳበት፣ የምናሳድግበት መንገድ ነው። ትህትና ራሳችንን እንድንመለከት፣ ራሳችንን እንድንጠይቅ፣ ከድክመታችን እየተማርን እየተሻሻልን እንድናድግ ይረዳናል። ትህትና የሕይወት መልስ ሁሌም ማወቅ ስላልሆነ ውስንነታችንን፣ አለማወቃችንን አውቀን ራሳችንን ለማሻሻል በር ይከፍትልናል። ትህትና አለማወቃችንን ያለ እፍረት እንድንጠይቅ፣ እንዳናስመስል፣ አዲስን ነገር እንድንማር መንገድ ይከፍትልናል። ትህትና ራሳችንን ስለሚያሳየን ሁሌም ለመለወጥና ለማደግ ቦታ እንድንሰጥ፣ እንዳንሞላ ይረዳናል። ትህትና ራሳችንን ለማሳየት እንዳንታገል፣ የኔ ሐሳብ ሁሌም ትክክል ነው እንዳንል ይረዳናል። ትህትና በፍቅር ሕይወታችን ላይ ያለው ሚና። ትህትና በፍቅር ሕይወታችን ላይ ግልጽ እንድንሆን፣ የማናውቀውን አናቅም እንድንል፣ የሌለንን የለንም እንድንል፣ እንዳናስመስል፣ ራሳችንን ሆነን እንድንገኝ ይረዳናል። ትህትና በፍቅር ሕይወታችን ላይ ከመናገር በፊት አዳማጭ እንድንሆን፣ የሌላውን ሐሳብ እንድንረዳ፣ ወደ ጋራ መግባባት እንድንመጣ ይረዳናል። ትህትና በፍቅር ሕይወታችን ላይ አላስፈላጊ ግጭቶችን ያስወግድልናል። ትሁት ስንሆን ጥፋታችንን መቀበል፣ ይቅርታ መጠየቅ አይከብደንም። ትህትና በፍቅር ሕይወታችን ውስጥ እልህ እንዳንጋባ፣ እንዳንፎካከር፣ የኔ ሐሳብ ትክክል ነው እንዳንል፣ እየተሸነፍን እንድናሸንፍ ይረዳናል። ትህትና በፍቅር ሕይወታችን ላይ ብዙ ጉድለታችንን፣ አለማወቃችንን ይሸፍንልናል። ትህትናን ገንዘባችንን እናርግ። ትህትና ከሰዎች ጋር ያለንን ግንኙነት ያሻሽላል። ትህትና ከሰዎች ጋር ያለንን ግንኙነት ያጠናክራል፣ እምነታችንን ይጨምራል። በግልጽነት ሐሳባችንን እንድንገልጽ፣ እርስ በርሳችን እንድንከባበር ይረዳናል። ትህትና ብዙ ከማውራት ብዙ እንድናዳምጥ፣ ለሰዎች ዕድል እንድንሰጥ ስለሚረዳን የሰዎችን ልብ በቀላሉ እናገኛለን። ከልምዳቸው እንድንማር፣ ግንኙነታችን እንዲጠነክር ይረዳል። ትህትና አለመግባባትን ለመፍታት ቁልፍ ሚና ይጫወታል። ምክንያቱም ትሁት ስንሆን የኔነት ስሜት አይገዛንም። እኔን ብቻ ስሙኝ አንልም፣ ከኔ ወንድሜ ይሻላል የሚል ልብ ይኖረናል። ትህትና አለመግባባታችንን ወደ ጎን ትተን በጋራ ሐሳብ ላይ እንድናተኩር ይረዳናል። ኩራት ያራርቃል፣ የኔነት ስሜት እውነትን ይሰብራል። ትህትና መከባበርን ይጨምራል። ትህትና በኃላፊነት ቦታችን ላይ ያለው ሚና። ትሁት አለቃ ፍሩኝ አክብሩኝ ሳይል
ሰራተኞቹ ያከብሩታል፣ ይታዘዙታል። ከሱ ጋር መስራትም ምርጫቸው ያደርጋሉ። ትሁት አለቃ አብረውት የሚሰሩትን ያዳምጣል፣ ይጠይቃል፣ ሐሳብ ይቀበላል። ከስሩ ካሉት ስለሚማር በስራው ስኬታማ ይሆናል። ትሁት አለቃ ስተቱ ሲነገረው የሚቀበል፣ ስተቱን የሚያርም፣ የገባውን ቃል የሚጠብቅ ስለሆነ በስራው ውጤታማ ይሆናል። ትሁት አለቃ ለበታቾቹ ክፉ ቃል፣ ቁጣን፣ ንቀትን አያሳይም። ራሱን ከሌላው እኩል ስለሚያይ ከበሬታን ያገኛል። ትሁት አለቃ ስኬቱ የራሱ ብቻ አድርጎ አያወራም። ስኬቱን የጋራ ውጤት እንደሆነ በግልጽ ይናገራል። አብረውት የሚሰሩትን ያበረታታል። በተመደብንበት ስፍራ በትህትና እናገልግል። ትህትና የውስጥ ሰላም ይሰጠናል። የውስጥ ሰላም ማለት የስሜታችን የአእምሮአችን ፍጹም መረጋጋት፣ አለመረበሽ፣ ከራሳችን ጋር አለመጋጨት፣ በማንኛውም ሁኔታ ውስጥ የመረጋጋት አቅም ማለት ነው። ትህትና የኔነትን ስሜት ከውስጣችን ያወጣል። እኔ ያልኩት ካልሆነ ብለን ስንታገል አንገኝም። ስለዚህ በቀኑ መጨረሻ ሰላማችን አይወሰድብንም። ትህትና ራሳችንን እንድንቀበል የሆነውን እንጂ ያልሆነውን እንዳንሆን ይረዳናል። ይህ ደግሞ የህሊና ሰላም ይሰጠናል። ስለተከታተላችሁኝ አመሰግናለሁ።